ይሄ ቪዲዮ በኤአይ ነው የተሰራው ቢባል ማን ያምናል? ተመልከቱት። War has changed and it's no longer fought only on the battlefield. Today, combat begins with machine. But before the first shot is fired, everything is watched, tracked, measured, predicted. High above, drones patrol the skies, silent, unseen, deadly. To dominate terrain and cities, they become moving shields in tight, dangerous spaces. Behind every machine are soldiers, focused, trained, always alert. Elite units move in silence, sea, and digital space. This is modern warfare. በባለፈው ቪዲዮ ኤአይን ተጠቅመን ኢሜጅ ጀነሬት ስናደርግ ቪዲዮ ስናዘጋጅ ነበር። እሱን ቪዲዮ አይታችሁ ግን አብዛኞቻችሁ ኮሜንት ላይ እንዴት ነው ተመሳሳይ የሆነ አንድ ካራክተር ሰጥተነው እሱን ሳይለቅብን ሙሉ ቪዲዮአችንን መጨረስ የምንችለው? ሊሚቴሽን አላቸው ወይ? ፍሪ ናቸው ወይ? እንዴት ሎንግስ ማድረግ ይችላል? ከ30 ሰከንድ መብለጥ ይችላል? አንድ ደቂቃ መሙላት ይችላል? የተለያዩ ጥያቄዎች ስታነሱ ነበር። ዛሬ አብረን አንድ ቪዲዮ እናዘጋጃለን። ያ ቪዲዮ እንዴት ነው የተሰራው የሚለውንም አብረን እናያለን ማለት ነው። ሙሉ ኤአይን ተጠቅመን ቮይስ ጀነሬት ማድረግ፣ ፕሮምፕት ማዘጋጀት፣ ኢሜጅ ጀነሬት ማድረግ፣ ቪዲዮ ጀነሬት አድርገን ኤዲት አድርገን እናወጣለን አብረን ማለት ነው። ይህን ቪዲዮ እስከ መጨረሻው ድረስ ተከታተሉ። ለዚህ ቻናል አዲስ ለሆናችሁ ናቲ ተፈሪ ይባላል። በዚህ ቻናል ላይ ጠቃሚ አሪፍ ሀሳቦች እናነሳለን። እንደዚህ አይነት ጠቃሚ አሪፍ ሀሳቦች የምትፈልጉ ከሆነ ይህን ቻናል ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። አሁን የምናየው ግሮክን ነው። ግሮክን ተጠቅመን ዘን ግሮክ ብቻ አይደለም ዊስክ አለ። እነዚህን ፕላትፎርሞች ተጠቅመን እንዴት አድርገን እንደምንሰራ እናያለን። እነዚህን ፕላትፎርሞች ለመጠቀም መጀመሪያ ምን መዘጋጀት አለበት? ፕሮምፕት መዘጋጀት አለበት አይደል? ስክሪፕታችን መዘጋጀት አለበት። ስክሪፕታችንን እናዘጋጃለን። ስክሪፕታችንን ካዘጋጀን በኋላ ምንድነው የምናደርገው? ስክሪፕታችን ሲን በሲን ነው መዘጋጀት ያለበት። ሲን በሲን ይዘጋጃል። ዘንድ ለብቻው ቮይስ ኦቨር ይዘጋጅልናል። እሱን ካደረግን በኋላ ኢሜጅ ጀነሬት ነው የምናደርገው። ኢሜጅ ጀነሬት ለማድረግ ግን ግዴታ ቪፒኤን ማብራት መቻል አለባችሁ ማለት ነው። የሁሉ ነገር ስንጠቀም ግን በነፃ ነው። ቪፒኤኑን በነፃ ነው። ኢሜጅ ጀነሬት የምናደርግበትን ዌብሳይት ዘን ወደ ቪዲዮም ስንሄድ እንደዛው ማለት ነው። አሁን ስክሪን ሼር አድርጌ እየሰራው አሳያችኋል። ስለዚህ በመጀመሪያ የምናደርገው ፕሮምፕታችንን እናዘጋጃለን። ፕሮምፕት ለማዘጋጀት ግሮክን መጠቀም ትችላላችሁ፣ ቻትጂፒቲ መጠቀም ትችላላችሁ፣ ጀመናይ ፖን መጠቀም ትችላላችሁ። ስለዚህ ምንድነው የምታደርጉት? ኤአይ ላይ ትገቡና እኔ ቻትጂፒቲ ላይ ገባው። ከዛ በኋላ ይሄኛውን ፕሮምፕት አስገባለታለሁ። ምንድነው የምፈልገው? ሲኒማቲክ የሆነ ዶክመንት እፈልጋለሁ። ቶፒኩን ብሬክ ባይ ብሬክ እንዲሰራልኝ 12 ሲን እንዲሰጠኝ ኢች ደግሞ ከ5 እስከ 6 ሰከንድ እንዲሆን እፈልጋለሁ። ሪያሊስቲክ ዶክመንተሪ ቶን እንዲኖረው እፈልጋለሁ። በደንብ ቪዥዋል እንዲያምር የምፈልገውን ነገር ስታይሉን፣ ሲኒማቲክ የምትፈልጉትን ነገሮች ማስገባት መቻል አለባችሁ የምታዙት ፕሮምፕቱ ላይ ማለት ነው። በደንብ ለመረዳት ከፈለጋችሁ እንዴት ፕሮምፕት እንደሚዘጋጅ፣ ፕሮምፕት እንዴት እንደሚሰራ ፕሮምፕት ኢንጂነሪንግ የሚል ቪዲዮ አለ። እሱን ቼክ ማድረግ ትችላላችሁ። ግን የትኛውም ስክሪፕት ስታወጡ ፕሮምፕት ያስፈልገናል። ፕሮምፕታችን እንደዚህ እንሰጠውና ኤአዩ እንዲያዘጋጅልን እንልከዋለን። ምን ያደርግልናል? ኤአዩ ፕሮምፕታችንን ያዘጋጅልናል ማለት ነው። እንደምታዩት ሲን ባይ ሲን ምን አድርጎልናል? ፕሮምፕታችንን አዘጋጅቶልናል ማለት ነው። እናንተም በእነዚህ አይነት መንገድ የስክሪፕታችሁን ለቮይስ ኦቨር የሚሆን ለኢሜጅ የሚሆን ለቪዲዮ የሚሆን ፕሮምፕት ያዘጋጅላችኋል ማለት ነው። ለየሲኑ የሚሆን 7ኛው ሲን ላይ ምንድን የሚያስፈልገው ቮይስ ኦቨሩ ምናምን ሁሉን ነገር ያዘጋጅልናል። በእንደዚህ አይነት ማድረግ ትችላላችሁ። ሌላም መምረጥ እንችላለን። በእንደዚህ አይነት መንገድ ካዘጋጃችሁ በኋላ ፕሮምፕታችሁን ለእናንተ ስክሪፕት የሚሆን ካራክተር መምረጥ አለባችሁ። ያንን ሜን ካራክተር ማን የሚሰራው የሚለውን መምረጥ መቻል አለባችሁ ማለት ነው። ያንን ደግሞ ማንኛውም ጉግል ላይ ገብታችሁ 3D ካራክተር መምረጥ ትችላላችሁ። እናንተ የምትፈልጉት አሁን እኔ ያንግ ስትሮንገር ማን ነው የምፈልገው 3D ካራክተር። እሱን ሰርች አደርጋለሁ። እሱን ሰርች ሳደርግ እንደምታዩት ኦንላይን ያለው ኢሜጅ ላይ አደርገውና አሪፍ ሊሰራልኝ የሚችል ካራክተር እመርጣለሁ ማለት ነው። እናንተም በእነዚህ አይነት መንገድ መምረጥ ትችላላችሁ። ከእናንተ ጋር አሪፍ ሊሰራ የሚችል የሆነ ስታዩት ለእናንተ ሜን ተዋናይ እንትና ነው መሆን ያለበት ብሎ እንደሚመረጠው ፊልም ላይ እዚህም ትመርጣላችሁ። ምክንያቱም በዛ ጠብቆ እንዲሄድልን ማለት ነው። ሙሉ ቪዲዮን ያን ሰውዬ ቪዲዮን እንዲሰራልን። እሺ ካራክተር እንደዚህ ከመረጥን በኋላ ይሄኛው አሪፍ ነው። ራይት ክሊክ አድርገዋለሁ፣ ሴቭ ኢሜጅ ይለዋለሁ። ሴቭ ኢሜጅ ካልኩት በኋላ ፒሲያችሁ ላይ ማስቀመጥ ነው የሚሆነው እናንተ ጋር ማለት ነው። ፒሲያችሁ ላይ ታስቀምጡታላችሁ። ኢሜጃችን ይሄን መርጠናል። እሱን ሴቭ አድርገናል። ሴቭ ካደረግን በኋላ እዚህ ዊስክ ላይ እንገባለን ማለት ነው። እዚህ ላይ ከመግባታችሁ በፊት ግን ምን መደረግ አለበት? ቀጥታ ቪፒኤን መገናኘት አለበት። እንደምታዩት ቪፒኤን ኦልሬዲ የተገናኘ ነው እኛ። እናንተም ፍሪ ቪፒኤን
ገብታችሁ ማገናኘት መቻል አለባችሁ። VPN ካልተገናኘ ይሄኛው አይሰራላችሁ። ግሮክ ይሰራል፣ ይሄኛው ግን ያስቸግራችኋል ማለት ነው። ስለዚህ VPN ማገናኘት አለባችሁ። ፍሪ ነው። እሱን የምታገኙት ያው ፒሲ ላይ ከሆናችሁ ኤክስቴንሽን ላይ ገብታችሁ ቪዚት ዌብ ስቶር ላይ ትገባላችሁ። ዘን ምንድነው የምታደርጉት? VPN ብላችሁ መጻፍ። VPN ብላችሁ ሰርች ስታደርጉ በጣም ብዙ VPN አለ። ደስ ያላችሁ መርጣችሁ ማገናኘት ነው። አሁን እኔ የመጀመሪያው ስለሆነ የተገናኘው ኢንስታል ሆኗል ማለት ነው። እንደዚህ አይነት መልኩ ካገናኛችሁ በኋላ አሁን እዚህ ጋር ሳብጀክታችን ምን እንዲሆን ነው የምትፈልጉት? ሳብጀክታችን ማን ነው ሜን ካራክተር የሚጫወትላችሁ አለን። እዚህ ጋር አድ እናደርጋለን ማለት ነው። አፕሎድ እናደርጋለን። አግሪ እንለዋለን። አፕሎድ ለማድረግ የኛ ሜን ካራክተር ማን ነው? ቅድም የመረጥነው ነው። እሱን ኦፕን እናደርጋለን። ኦፕን ስናደርገው አናላይዝ ኢሜጅ እያደረገ ነው። ይሄኛው ሜን ካራክተራችን ነው። ከዛ በውጭ ያሉትን ጽሁፎች ምናዘውን እናስገባለን ማለት ነው። እዚህ ጋር ኢሜጃችን ካስገባን በኋላ እዚህ ጋር ምን አለ? ፕሮምፕት አስገቡ ይለናል። ፕሮምፕት ለማስገባት ደግሞ ያዘጋጀነው ChatGPT ላይ ፕሮምፕት አለን ማለት ነው። የምናስገባው ኢሜጅ ጀነሬት ለማድረግ አይደለ? የኢሜጅን ኮፒ እናደርጋለን ማለት ነው። ኢሜጅ ፕሮምፕት ሲንዋናችንን ማለት ነው። ሲንዋን ኮፒ እናደርጋለን። ሄደን ምንድነው የምናደርገው? ፔስት ካደረግን በኋላ እዚች ጋር ስኬሉ መምረጥ ትችላላችሁ። ፍሬም ለቲክቶክ ነው የምትፈልጉት? ላንድስኬፕ ነው? ለዩቲዩብ ነው የሚለውን ትመርጣላችሁ። አሁን እኛ ምንድነው ለዩቲዩብ ነው የምንፈልገው። ላንድስኬፕ ካደረግኩት በኋላ ምን እለዋለሁ? ቀጥል እለዋለሁ ማለት ነው። ይህንን ስጫ ምን ያደርግልኛል? እንደምታዩት ጀነሬት እያደረገ ነው ማለት ነው። ጀነሬት የሚያደርገው አሁን የሰጠሁት 3D ካራክተር ነው። ከዛ አንግል አሪፍ የሚሆንን ኢሜጅ ጀነሬት ያደርግልናል። እንደምታዩት ጀነሬት ተደረገልኝ። ይሄ ካራክተር አይታችሁት ከሆነ ሱፍ የለበሰ ነው። የዚህን ካራክተር የዚህን ፊት የሚመስል ነው በምፈልግበት ስቶሪ ቴሊንግ ማዋሃደው ማለት ነው። የመጀመሪያችን ሲን ጀነሬት አደረግን። ሁለተኛ ነው አይደለ? ዘንድ ሁለተኛ ደግሞ ምንድነው? አሁንም ChatGPT ሊራለው ሲንቱ ኢሜጅ ጀነሬት ለማድረግ ይሄ ነው። ኮፒ አደርጋለሁ፣ ይሄዳለሁ። አሁን ኢሜጃችን በቃ ኦልሬዲ ሰተናል። እቺን ፕሮምፕት ነው የምትቀያየሩት። እቺን ፕሮምፕት እየቀያየራችሁ መምጣት መስጠት። ፊት ያለበት ጋር ራሱ ፊቱን ይጠቀማል። የሌለበት ጋር ከሆነ ደግሞ ኖርማል ኢሜጁን ጀነሬት ያደርጋል ማለት ነው። እንደ ሳብጀክት ስለሰጠ ነው። እንደምታዩት ጀነሬት እያደረገልን ነው። ከዛ ውጪ አሁን ሁለት ሲኖችን መተውልናል። ጀነሬት አድርጎልናል። ዘንድ ወደ ሶስተኛ እንሄዳለን። ሶስተኛ ሲናችን እንደዚህ ኮፒ እናደርጋለን። ኮፒ እያደረግን እዚህ ጋር ፔስት። ይህንን ሶስተኛ ሲናችን ጀነሬት እስከሚያደርግ አራተኛ እናመጣለን። አራተኛ ኢሜጅ ጀነሬት አድርጎልናል። እዚህ ጋር ፔስት። ይህንን ስቴፕ ተከትለን 12ቱንም ሲን ጀነሬት እናደርጋለን ማለት ነው። ጊዜ እንዳይረዝምባችሁ ቪዲዮ ግልጽ እንዲሆን በጣም የፈጠነ እኔ ጀነሬት አድርጌ 12ኛው ላይ ልጨርስ። አይታችሁት ከሆነ ፊቱን የዚህን ሰውዬ ተጠቅሞታል። እንደምታዩት መጠቀም ያለበት ቦታ ላይ ፊት ሲሆን ተጠቅሞታል ማለት ነው። ይሄኛው ምንድነው የጠቀመን? የምትፈልጉትን ሳብጀክት አለ። የእናንተን ፊት ሊሆን ይችላል እዚህ ስታይል ውስጥ እንዲገባ የፈለጋችሁት ኦር ሰምባዲ ካራክተር ይሆናል። ኮንሲስታንሲውን እየጠበቀ እንዲሰራ ቪዲዮ ያ ሰውዬ እዚኛው ሲም ላይ ያው ሁለተኛው ሲን ላይ ሶስተኛው ፋይናል ሲን ላይ አንድ ሰው እንዲሆን ከፈለጋችሁ ሲኑ እንዳይረበሽ አንዴ የሆነ ሰው አንዴ ፈረንጅ አንዴ ጥቁር እንዳይሆን ከፈለጋችሁ አንድ ሲን እንዲሆን ከፈለጋችሁ በእነዚህ አይነት መንገድ ማስገባት ትችላላችሁ ማለት ነው። ሌሎችንም ሲላውጣና አሁን 1 2 3 4 አውጥተናል። ሌሎቹን ልጨርስና ከዛ ወደ ቀጣዩ ስቴፕ እንሄዳለን ማለት ነው። እንደምታዩት ሁሉንም 12ቱን ሲን ጀነሬት አድርገን ጨርሰናል። አሪፍ አድርጎ ጀነሬት አድርጎልናል እንደምታዩት ሙሉን። አሁን የምናደርገው ኔክስት ስቴፕ የሚሆነው አሁን ሁለት ነው ጀነሬት ያደርገልን ከዚህና ከዚህ በአንድ ፕሮምፕት ማለት ነው። እናንተ ለእናንተ ሲን አሪፍ ነው የምትሉትን ሁለቱን ማውረድ ትችላላችሁ፣ አንዱን ማውረድ ትችላላችሁ። አሪፍ ነው የምትሉትን ግን ታወርዳላችሁ ማለት ነው። እኔ አሪፍ ማስበውን ዳውንሎድ አደርጋለሁ። 12ቱንም እንደዚህ ዳውንሎድ አድርጋችሁ ከጨረሳችሁ በኋላ የምትሄዱት ወደ ግሮክ ነው። ከዛ በፊት ግን እንደዚህ VPN ኦልሬዲ ተገናኝቶ ስለሆነ አይሰራላችሁም። እንደምታዩት ግሮክ ምን ታደርጋላችሁ? VPN-ናችሁን ታቋርጣላችሁ ማለት ነው። ዲስኮኔክት ትሉታላችሁ። ዲስኮኔክት ትሉታላችሁ፣ ወደ ግሮክ ትሄዳላችሁ፣ ሪፍሬሽ ታደርጉታላችሁ። ከዛ በኋላ ኦልሬዲ VPN-ናችንን ስላቋረጥን ግሮክ ምን ማድረግ ይጀምራል? መስራት ይጀምራል ማለት ነው። ግሮካችን እንደዚህ በስትክክል እየሰራ ያሳየናል። ኢሜጁን ያመጣችሁ አታች ማድረግ ነው ማለት ነው። የትኛውን የመረጣችሁት ይሄ። ከዛ በኋላ ቀጥታ አታች ታደርጋላችሁ። አታች ካደረጋችሁ በኋላ ደግሞ ኢሜጁ ምን እንዲያደርገው ነው የምትፈልጉት? ወደ ቪዲዮ እንዲቀይሩ አይደለ? ወደ ቪዲዮ መቀየር መቻል አለበት። የቪዲዮንም ምን ማድረግ አለባችሁ? ፕሮምፕት ታመጣላችሁ ማለት ነው። አሁን ግን አይታችሁት ከሆነ እዚህ ጋር ቻት ላይ ነው ያደረግነው። ቻት ላይ ሳይሆን የምናደርገው ምንድነው? ኢማጂን የሚለው ላይ ነው። ኢማጂን የሚለው ከገባን በኋላ
እዚች ጋር የፎቶ ምልክት አለች። ሰው እዛኛው ላይ እንዳታረጉ ማለት ነው። እዚኛው የፎቶ ምልክት አለች፣ እሷን ትጫናላችሁ፣ አታች ነው የምታደርጉት። ከዛ በኋላ ግን እችን ወደ ቪዲዮ ብላችሁ መቀየር መቻል አለባችሁ ማለት ነው። ቪዲዮ ስለሆነ እኛ የምንፈልገው አሁን አኒሜት ኢሜጅ የሚለውን እንጫናለን። ከዛ በኋላ ኢሜጃችን እናስገባለን፣ ኦፕን እንለዋለን ማለት ነው። ከዛ ፕሮምፕታችንን እናደርጋለን፣ እናመጣና ሰዋና 12ኛ ላይ ይመለስና አንድ ላይ የአንድን ፕሮምፕት አመጣለሁ። ቪዲዮ ፕሮምፕት እዚህ ጋር ግሮክ ላይ ፔስት ለዋለሁ። ፕሮምፕቴን አስቀምጣለሁ። ከዛ ስኬሊን እመርጣለሁ። ከዛ እችኛውን ቀስት እንትንላለሁ። እንደምታዩት ጀነሬት ማድረጉን ይጀምራል ማለት ነው። ስለዚህ እንደምታዩት የመጀመሪያውን ኢሜጅ ጀነሬት አድርጎልናል። ሶ ጀነሬት ካደረገልን በኋላ ምን እናደርጋለን? ዳውንሎድ እናደርጋለን ማለት ነው። ሶ የመጀመሪያውን ኢሜጅ ዳውንሎድ አደረግን። ኢሜጁ ወደ ቪዲዮ ተቀይሮ ሶ ኔክስት ምንድነው? ቀጣዩን አይደለ? ሶ ቀጣያችን ጋር እንገባለን ማለት ነው። ሶ ቀጣዩን እናደርጋለን። ሄደን ፕሮምፕታችንን እናመጣለን። ሲንቶ ግሮክ ጋር እመጣለሁ፣ ፔስት አደርጋለሁ፣ ኢሜጅን አስገባለሁ። ሶ የኛውን አስገባለሁ። እንደምታዩት ጀነሬት አድርጎልኛል። ሶ የኛውን ምን አደርጋለሁ? ዳውንሎድ አደርጋለሁ። ሶ አንድ እንርገም። ሶስተኛ ሲናችን አመጣና ፔስት አደርጋለሁ። ሄጄ ኢሜጁን አስገባለሁ። ላይክ ፕሮምፕትና ኢሜጁ ተመሳሳይ መሆን አለበት፣ አሪፍ ኳሊቲ ስሙዝ እንድታገኙ። ምክንያቱም ፕሮምፕት ሲያዘጋጅ ለኢሜጁን አዘጋጅቷል፣ ለሲኑ ለሁሉም ስላዘጋጀ ሰው መጣረስ የለበትም ማለት ነው። በቻላችሁት መጠን አንድ አይነት መሆን መቻል አለበት። ተሳስታችሁ ዳውንሎድ ስታደርጉ 3 4 የሆነ 10 ወይ መልሳችሁ 4 እንደባልቃችሁ ከሆነ በኋላ ይበላሽባችኋል። ሶ በጥንቃቄ ማድረግ አለባችሁ። ሶ የኛም ሲን ወርዶልናል። እንደምታዩት ዳውንሎድ እናደርገዋለን። ቀጣያችን ምንድነው? 3 ነበርን፣ 4ኛው ሲን ላይ 4 ላይ እንገባለን። ሶ ኢሜጃችንን ፕሮምፕቱን ካስቀምጥን በኋላ ኢሜጃችንን እናስገባለን ማለት ነው። 1 አስገባን፣ 2 3 4 ሶ የኛው ከየትኛው ይሻላል የሚለውን እናንተ ናችሁ ትመርጡት። 2 ያወረድናቸው ስላለ ሶ ፕሮምፕት አስገብተናል፣ የኛውን ጀነሬት ያደርግልናል ማለት ነው። ሶ እንደዚህ በእንደዚህ አይነት መንገድ 12ቱን ነው ጀነሬት የምናደርገው ማለት ነው። ሶ ጀነሬት ካደረግን በኋላ ካፕከት ላይ ኦር ፕሪሚየር ላይ ገብተን ደግሞ ሲንክ እናደርጋቸዋለን ማለት ነው ሁሉንም። ሶ እናንተም በእንደዚህ አይነት መንገድ አንድ በአንድ ሌሎችንም ጀነሬት ታደርጋላችሁ ማለት ነው። የኛው እንደምታዩት ጀነሬት እያደረገ ነው። ይጨርስና ሌሎቹን ጀነሬት አድርጌ እንገናኛለን። ዘን ኔክስት ወደ ኤዲት እናስገባዋለን፣ ወደ ኤዲቲንግ እናስገባዋለን ማለት ነው። ሶ እዛ ላይ ቮይስ ኦቨር ሁሉ ነገር እናስገባለን። ሶ የኛውን ጀነሬት አድርጎልናል። ልብሱን እዩት፣ ኢሜጁን እዩት። መጀመሪያ የመረጥነው ካራክተር አለ፣ አትረሱትም ብዬ አስባለሁ። ይኸው ሶ አሁን ያለበትን እዩት፣ ሶ ወደ ቪዲዮም ሲቀየር ማለት ነው። እናንተም በእነዚህ አይነት መንገድ ነው የምታደርጉት። ሌሎችን ላርግና ጀነሬት አድርጌ እንገናኛለን። ስለዚህ በእነዚህ አይነት መንገድ ቪዲዮአችንን ጀነሬት አድርገን ከጨረስን በኋላ ኔክስት ስቴፕ የሚሆነው ቮይስ ኦቨራችን ነው። ቮይስ ኦቨራችን ምንድነው የምናደርገው? እዚሁ አይታችሁት ከሆነ መጀመሪያ ምን አዘጋጅተናል? ኢሜጅ አዘጋጅተናል። ኢሜጁን ወደ ቪዲዮ ቀይረናል። ከዛ ውጭ ደግሞ ቮይስ ኦቨርም እንደዚህ ሰጥቶናል ማለት ነው። ሲን ባይ ሲን እያንዳንዱ ቮይስ ኦቨር አለን። ያንን ምንድነው የምናደርገው? ከፈልጋችሁ አንዳንድ ኮፒ ያደረጋችሁ እዚህ ጋር ደርድራችሁ እንደማለት ትችላላችሁ። ካልሆነ ደግሞ እዚህ ቻትጂፒቲን ቮይስ ኦቨሩን ለብቻው አውጣልኝ ብላችሁ መናገር ትችላላችሁ። እነዛ ካደረጋችሁ በኋላ ቮይስ ኦቨሩን ኮፒ ማድረግ ነው። በአንድ ላይ ሁሉንም ኮፒ ታደረጉና የት ነው የምንሄደው? ኢለቨን ላብስ። ኢለቨን ላብስ ላይ እንሄዳለን። እዚች ጋር ፕሮምፕታችሁን ታስገባላችሁ። ፕሮምፕታችሁን እዚህ ጋር ካስገባችሁ በኋላ እዚህ ጋር ማን እንዲሰራላችሁ እንደምትፈልጉ መምረጥ ነው። እዚህ በቀኝ በኩል እንደምታዩት ማለት ነው። ፍሪም አለ፣ ፔድም አለ። ኢለቨን ላብስ ትንሽ የሚያስቸግረው በአንድ ኢሜል እንደምታዩት ከ5000 እስከ 5600 ምናምን ክሬዲት ነው የሚሰጣችሁ። በዛ ነው መጠቀም የምትችሉት ማለት ነው። በተለያየ ኢሜል እያደረጋችሁ መጠቀም ትችላላችሁ። በእንደዚህ አይነት መንገድ ካደረጋችሁ በኋላ ጀነሬት ስፒች ትሉታላችሁ። ቮይስ ኦቨራችሁን ያዘጋጅላችኋል ማለት ነው። እሱን ካዘጋጃችሁ በኋላ የምትገቡት ወደ ካፕከት ነው። እኔ ኦልሬዲ ስላዘጋጀው እንትን አይለንም። ወደ ካፕከት እንገባለን። ካፕከት ላይ የምንገባው ለምንድን ነው? ያዘጋጀነው ቮይስ ኦቨር አለ፣ ያዘጋጀናቸው ቪዲዮዎች አሉ። እነሱ ምን ማድረግ አለብን? አንድ ላይ በደንብ ኤዲት ማድረግ አለብን ማለት ነው። ኤዲት ስናደርግ ምንድነው? ኒው ፕሮጀክት እንለዋለን። ኒው ፕሮጀክት የምንለው ኤዲት የምናደርግበትን ኢንተርፌስ እንዲከፍትልን ነው። እንደምታዩት ኢንተርፌሱን ከፈተልን። እዚህ ላይ ምን መሆን አለበት? እንዳለ ከግሮክ ጀነሬት ያደረግናቸው ቪዲዮዎች መግባት መቻል አለባቸው። አንድ በአንድ እናመጣዋለን። አሁን እዚህ ጋር ለታች ነው የሚጀምረው፣ ከዚህ ይጀምራል። ይሄኛውን አድ እናደርጋለን። ከዛ ውጭ ቀጣይ የትኛው ነው? ይሄኛው ነው። መሳሪያ እንትን ሲል ምክንያቱም እዚች ጋር እንደምታዩት
አለ። ይህንን ሲን መጠበቅ መቻል አለባችሁ በቻላችሁት መጠን። በእነዚህ አይነት መንገድ እናንተም ታስገቡታላችሁ። እኔ አስገብቼ ሰዓት እንዳይገልብን አስገብቼ ልጨርስ። ስለዚህ እንደምታዩት ምን አደረግን? ቪዲዮአችንን አስገብተን ጨረሰ ማለት ነው። እናስገባ 1 ደቂቃ ከ12 ሆነ። አሁን እዚህ ጋር ምን መኖር አለበት? ቮይስ ኦቨራችን መኖር አለበት። ቮይስ ኦቨራችንን እዚህ ጋር ከታች እናደርጋለን ማለት ነው። ቮይስ ኦቨራችንን ካስገባን በኋላ እንደምታዩት አሪፍ ይሆንልናል ማለት ነው። እሺ እንደዚህ ካስገባችሁ በኋላ ድምጻችሁን ቪዲዮአችሁ እንደዚህ ከገባ በኋላ አሁን እዚህ ጋር ለማስተካከል ኦዲዮን ኤክስትራክት ማድረግ ትችላላችሁ። ድምጹን ኤክስትራክት ታደርጉትና ከአንዱ ድምጽ ወደ አንዱ ድምጽ ሲገባ የሆነ ስሙዝ እንዲኖረው በቻላችሁ እንደዚህ ትራንዚሽን ጨምሩበታላችሁ። ካፕከት ላይ እንደዚህ ካስገባችሁ በኋላ በደንብ አድርጋችሁ ኤዲት ማድረግ አለባችሁ። ካፕከት ላይ እንዴት ኤዲት ማድረግ እንዳለባችሁ የተሰራ ቪዲዮ አለ። ይሄ እንዳይረዝምባችሁ ለብቻው ኤዲቲንግ የተሰራ አለ። እሱን እዚህ ዩቲዩብ ላይ ገብታችሁ ማየት ትችላላችሁ። እኔው ቻናል ላይ የተሰራ አለ። በስልክ በፒሲ ኤዲት እንዴት ማድረግ እንዳለባችሁ እሱን ቼክ አድርጉት። ይህንን ኤዲት አድርጌ ሊጨርሰውና እንዴት እንደሚመስል አሳያችኋለሁ። እንደዚህ አይነት ዶኩመንተሪ ቪዲዮዎች የተለያዩ በኤአይ ቪዲዮ መስራት የምትፈልጉ ከሆነ አይ ቲንክ ይሄ ቪዲዮ በጣም ጠቅሟችኋል። እንደዚህ አይነት ቪዲዮ መስራት ለሚፈልግ ጓደኛችሁ ሼር አድርጉላቸው። ይህን ቻናልም ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ቪዲዮዎቹን ልጋብዛችሁና እኔ ከዚህ ልሰናበት። ቴንክ ዩ። War has changed and it's no longer fought only on the battlefield. Today, combat begins with machines built for speed, built for precision. Modern weapons are designed to strike faster than the human eye can react. Heavy firepower decides who controls the ground and who doesn't. But before the first shot is fired, everything is watched, tracked, measured, predicted. High above, drones patrol the skies, silent, unseen, deadly. Controlled from thousands of kilometers away, one command can end a battle in seconds. On the ground, armored vehicles move forward, built to survive explosions, built to dominate terrain. In cities, they become moving shields in tight, dangerous spaces. Behind every machine are soldiers, focused, trained, always alert. Elite units move in silence, where speed and precision decide survival. Every move is guided by data from command centers far from the front line. And Pattern as technology East Pacific evolves, sector. the battlefield Track velocity and adjust expands across projections. land, Adjusting now, sir. air, sea, and digital space. This is modern warfare.